ይናገራሉ ማለት ነው ስለዚህ እንግዲህ ያው ከሴት ጋር መቀላቀል ወንጀል ነው ቤተኛው ማለት እና ሴትን መጠበቅ ባዳ የሆኑት حرام ነው ወንጀል ነው እንዲሁም ደግሞ ባዳውን ሴቶች ማየት ወንጀል ነው እንዲሁም ደግሞ ባዳ ከሆነ ሴት ያ ማግለል ማከላ ረጅሉን ድምራት ኢላ ካነ ሸይጣኑ ሳሊሰውማ ከዚህ መራቅ አለብን ዚና በጣም ሸይጣን ይፈልገዋል ወጣትነት አለ እና ደግሞ ይበላል ይጠጣል ነፍስያ አለች ወጣትነት አለ ኢብሊስ አለ ሀገራችን ደግሞ የዚና ሁኔታ ተመሳሰበት ጊዜ ነው በተለይ ደግሞ መገናኛ አለ ብዙሃን ትምህርት ቤት ሲወጣ ሲገባ መስጂድ ሲወጣ ሲገባ የተለያየ ቦታ ሲገባ ሲወጣ እክትላጥና ድብልቅ ስላለ ማለት ነው ከዚህ ነገር መራቅ አለብን ማግለል ሴትን መጠበቅ ከሷ ጋር አብሮ ማደር በዶርሙ ከሷ ጋር መሆን ወይም አስጠኛሻለሁ ብሎ ማለት ወይም አስጠኛኝ ብሎ ማለት ይሄ ሌላ ኬዝ ነው ዛሬ ደግሞ ይሄ ቴክኖሎጂ አላህን ካልፈራን ዚናን የዚና አቃጣሪ ነው ይሄ የምታዩት ሞባይል የሌለበት መርዝ የለም ይሄው እንግዲህ ይሄኛው በአጠቃላይ ማለት ኢሞ የምትሉት የምትፈልጋትን ሴት ቁጭ አድርግልሃል ፌስቡክ ቁጭ አድርግልሃል ዋትስአፕ ቁጭ አድርግልሃል ቫይበሩ ቁጭ አድርግልሃል ኢሜሉ ቁጭ አድርግልሃል ድምጽዋን ቅርጽዋን ቅርጽዋን ምንዋን ቁጭ አድርግልሃል ታጣንቃት እህቶቻችን ተጠንቀቁ ምክንያቱም ይሄ የሚነገረው እኮ የነገ ዕለት እኮ ወላሂ ማለት ይቆጭናል አላህ ዘንድ በጣም ያጸጽተናል ማለት ነው አሁን ሰምተነው ስራ ላይ ካላዋል ነው ተጠንቀቁ ወጣቶች ሙስሊም ዚና አይፈቀድለትም ቤተኛው ሃይማኖት አይፈቀድም ዚና ብልግና ነው አንደኛ አላህን ያስቆጣል ሁለተኛ ኢማን ይነጥቃል ሶስተኛ ሪዝቅን ይዘጋል አራተኛው ካቲማን አበላሻል አምስተኛው ተውበት ያደርግ ዚና አድርጎ የሞተ ሰው ያ ማለት ምን ይወጣል ይላል ከብልቱ ሚሸት ማለት እጅ ይፈሳል ይላል የጀሃነም ሰዎች በሙሉ አዛም ያደርጋል መቃብር ላይ በበርዘኽ ማለት ነው ያን ኢልቃን ሆኖ ወንድና ሴት ይቀጣል እስከ ቂያማ ድረስ ይላል ዚና ወላ ተቅረቡ ዚና ኢነሁ ካነ ፋሂሸተን ወሳአ ሰቢላ ይላል አላህ ወደ ዚና አትድረሱ እነሆ አስጠሊ ነው መንገዱን በጣም የከፋ ነው ይላል አላህ ጀለ ወዐላ ዚናን የሚያዳርስ ነገር መተያየት ነው መነጋገር ሴቶች ብዙ አታናግር ምናልባት ያኒ የሆነች ሴት ለማግባት የሚፈልግ እንደሆነ ኖርማል ንግግር ሰዎች ባሉበት አናግራት ከዛ በኋላ ኒካ ቶሎ አሰር ማድረግ ነው ኒካ ካላሰርክ ብትስማማም የፈለገችን ብትሆን አጅነብይ ናት መተያየት መጨባበጥ መነጋገር የሴቶች ድምጻቸው አርዚማ ስትከታተልና ስታዋራት በድምጿ ልትደሰት ከሆነ እሷ ቀለስ መለስ አድርገ የምትናገር ከሆነ በጣም ትነካለ ፈተና ላይ ትወድቃለ ሁለት ተቃራኒ ጾታዎች በመሃላቸው ማይቻል እሳት ፈጥሯል አላህ ለህክመትን ያዕለሙሃ በአግባቡ አላህ ፈቅዶልሃል ስንትና እነዚህ ብርቱካን የሆኑ ቆንጂት የሆኑ ኢትዮጵያውያት አሉ እህቶቻችን የተማሩት የቀሩት ጫዋዎቹ ስርዓታማዎቹ ሂጃባቸው የሚጠብቁ ለወላጆቻቸው የሚታዘዙ ከሐራም የሚጠበቁ እነዚህ ማግባት አለብን እህቶቻችንም ደግሞ በትዳር ወደ ኋላ ማለትና ምንም ማመንታት አይገባቸውም ወዲያን ጥሩ ሰው ከመጣ ትዳር መያዝ አለባቸው ይሄን የሚመክር እስላም እንጂ የለም በአሁኑ ጊዜ ወደ ዚና እየተጠራ ነው መንገዱ ሚዲያው የተለያየ ነገር ማለት ነው አጠቃላይ ቴክኖሎጂው የተለያየ ዘፈኑ ሙዚቃው ጫቱ ጭፈራው ዳንሱ ሙዚቃው ቅላጼው ምንትሴው ሸይጣኑ نفسية وزتا يريد الذين يتبعون الشهوات أن تميلوا ميلا عظيما كفار يهودا نصارى متبرجات كاسيات عاريات إن ذولا شوم وذزنا يقابزونه لن يكذنا مكلاكيا يهون النقر ودياون تدار ما يزنوا يا أخي ودياون تدار ما يزنوا من تيزو بوزو أنت لراسة تميل الله هندي عندن ساليوش من يلالو إني بوزو بالرادر بأسكم تبين نفسي منم تكداني الله تبيه علي لمكن عنديت مالناو ያቺ ሻንቅላ የሆነች ማለት ነው ጦቁር አንድ ደቡሪ ደባር የሆነች አደሬታ ቢሰጡኝ በዚህ አልተማመንም ይላል ነብዩ ሱለይማን ከአንበሳ ኋላ ተከትለ ማየት ይችላል ከሴት ኋላ ግን ተከትለ ማየት አትችልም ይላሉ ምክንያቱም ሴት ያ ከፊት ለፊት ስትገባ ሸይጣን ዳሌዋ ላይ ተከሻዋ ላይ እግሯ ላይ ጡቷ ላይ ብቅ እዚህ ላይ ቁጭ እዚህ ላይ ብድግ እዚህ ላይ ብልጭ እዚህ ላይ ድርግም ሲያደርግብህ ታብዳለህ ስንቶች ነው ተከትለዋት ሄዶ የፈዘዙት አላህ ይጠብቀን والله ሐቂቃ በጣም አንድ ቅሳ ልንገራችሁ የሚያስቅ ቅሳ ነው አንዷ ሱቅ ነጋዴ ናት ይላሉ አንዱ ሊገዛት ሁሌም ይመጣል ሲመጣ ሳለካ ሱቅ አይደለም የቆመችው ሰውን እንግዲህ ምንድነው ቅርጽ ልትከታተል የቆመችው ከዛ ይሄ ሰው ውስጧ ላይ ገባ እንግዲህ ፍቅር እውር እንደሚባለው አይጣልብን ፍቅር እውር አይቻልም እኮ አልሁብ ሳዕብ ይላሉ አረቦች
ሚቻል ነገር አይደለም። በሻምፖ ይታጠብ በሕክምና አይወጣም። በምን ታረጋለህ? ማበል ስንቱ አብዷል። ዘፋኙ አብዛኛው ሀገራችን ላይ የሚዘፍነው በሴት ዙሪያ አይደለም እንዴ? ፊቷን ሚያይሽ የሆነ ነገር የሆነ ምንድነው ምንትሴ አውዝ ለመናገር ይከብዳል። ስለዚህ ወደዚህ ግባ ትለዋለች ወደ ውስጥ አጋጣሚ ገባ ሳያስብ ለመቶ እንዳሰበችው አላወቀምና በሩን ክርችም አረገችበትና خلاص ይፈልጋል ወይም ኡብዬ አሲዛለ አለችው። ሳይታሰብ ሁለት ቋጥኝ ውስጥ ገባ። ምን ቢያደርግ ይሻላል ይመስላችኋል? አንተ ወጣት እሳ ወጣት፣ አንተ ቆንጆ እሳ ቆንጆ፣ አንተ ጎበዝ እሳ ጎበዝ፣ ሰው በሌለበት ጉድ እኮ ነው። ምን ይደረግ? ቅያማ በቅጽበት ቅያማ ቆመበት። የዱንያ ቅያማ ምን ማድረግ አለብኝ አለ። መቼም ወማይስተቀለጅ ያለው መክረጃ አይደለም። በቃ ሽንት ቤት ሄዳለሁ አለ። ሽንት ቤት ሄጄ ልምጣ አላት። ሄዶ ሽንት ቤት ሄዶ ሽንት እንዳለ ሰገራ ሽንት ተለቅልቆ ወደ ሳመጣል እፈስ ደብረ ውጣልኝ ምን ነው ዚና ላይ ሻምፖና ሳሙና ማስለቅቀው ማለት ነው። ዚና ላይ ከሚዘፈቅ ሽንት ለቅልቆ ከወጣ በኋላ ሳሙና ያስለቅቀው እንዴ? ይሄው ዚና ላይ ሰራ። ዩሱፍን ቅሳ ታዩ እንዴ? ወገለቀት አብዋብ አለ። ቤቱን በሩን ክርችምችም አደረገችው። ወቃለት አይተለክ ሱብሃነ ቃለ መዓዘላህ ኢነሁ ረቢ። እንዲህ አይነት ኢማን ዛሬ የት አለን? እና ስለዚህ ሁኔታ የሚያልፈው በጣም አናሳ ስለሆነ ወይሉ ለልጃል من النساء والنساء من الرجال እና በየቀኑ መላእክት ይወጣል ፀሐይ ስትወጣ ይላል። ለወንዶች ወዮላቸው ከሴቶች ለሴቶች ወዮላቸው ከወንዶች ይላሉ። ያ ስለሆነ ቶሎ ትዳር እንጂ ለኛ ለሙስሊሞች የሚበጀን ነገር ምንም የለም። የኛ መፍትሄያችን ትዳር ነው። ولذلك نسمع كتاب النبي عليه الصلاة والسلام يا معشر الشباب من استطاع منكم الباءة فليتزوج فإن أغض للبصر وأحسن للفرج ይላሉ። አይን ከሐራም ይሰብራል ወይም ይጨፍናል ያስጨፍናል። እንደው ብልትን ከሐራም ይጠብቃል። ይህን ያልቻለ ሰው ጾም ያብዛ ስሜቱን ይቀንስለታል ይላሉ ነብዩ አለይሂ ሰላቱ ወሰላም። ደህነት ከሆነ አላህ ምን ይላል? وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله من فضله إلى الله جل وعلا። ስለዚህ እንግዲህ ምንድነው ደሃ ከሆኑ አላህ ያበለጽጋቸዋል ከትሩፋቱ ይላል። ስለዚህ ደህነት ሶስት ሰው አላህ ሊያግዛቸው ሐቅ ነው ይላል። ከነዚህ መካከል ከሐራም ለመጠበቅ ብሎ ትዳር የሚይዘው ማለት። ዛሬ ግን ሴቶች አበዱ በብር በወርቅ በጨርቅ ምንድነው በፎቅና ምንድነው በቬላ በመኪና አበዱ ሳከሩ። በቃ ብር በደንብ የሚቆጥሩ ከሆነ ለስላሳ ሶፍት ከሌለው በቃ እንፈልገው ይላሉ። ይሄ ደግሞ ትልቅ አደጋ ነው ማለት ነው። ይሄ ትልቅ አደጋ ነው። ዱንያ አይደለም ዋናው ምንድነው? ዲን ነው። ምክንያቱም ዱንያ መኖሩ ከወንጀል አይጠብቅም። ዱንያ በኢትዮጵያ ያለው ከመቶ 10 ወይም 5% ሊሆን ከሆነ ሀብታሙ ደግሞ የሀብታሙ ህይወት እንደምናየው የሚያምር አይደለም። ጫት ያፈዘዘው ነው፣ የሆነ በሱስ የተመረዘ ነው፣ በዱንያ ቢዚ የሆነ ነው፣ ከሚስቱ ጋር ፍቅር የለውም፣ የሆኑለ መጨናነቅ ነው፣ መኮሳተር ነው፣ መነጫነጭ ነው፣ መበጣበጥ ነው፣ መካሰስ ነው፣ መከሳከስ ነው፣ መፈሳፈስ ነው፣ ኡኡታ ነው፣ ፍርድ ቤት ነው፣ ብጥብጥ ነው፣ ሽማግሌ ነው፣ ዛሬም ነጋም ወብልጁምላ። ስለዚህ ትዳር ያስፈልገናል። ወጣት ሆናችሁት ጊዜው ሳያል ትዳር ያዝ። አላህ ይጠይቀሃል። ምን ይላል ነብዩ አለይሂ ሰላም? ስለ አራት ነገር ሳይጠይቅ አንድ ሰው የውመል ቂያማ ከፍርድ ሜዳ ንቅንቅ አይልም ይላል። ከነዚህ ኢልሙን ምን ሰራህበት? ገንዘቡን ከየት አመጣኸው? ምን ላይ አዋልከው? ወጣትነትን በምን አሳለፍከው? ሽምግልና ወይም ብዙ ጊዜ እድሜ ሰጥቼ ነበር በምን ጨረስከው ብሎ ይጠይቀዋል። ስለዚህ ደግሞ ሲታገቡ ቢክር ማግባት አለባችሁ። በዚህ አጋጣሚ ነብዩ አለይሂ ሰላም ምን ይላሉ? አለይኩም ቢልአብካር فإنهن أنتقوا أرحاما وأعتبوا أفواها وأقلوا يعني إيش وأقلوا خداء وأرضى باليسير وأقبلوا وأسخنوا أقبالا إلى النبي عليه الصلاة والسلام ستاقبوا بكروش ልጃገረዶችን አግቡ ይላሉ። አንደኛ አፋቸው ይጥማል ይላል፣ ሸር አላወቁምና። እንዲሁም ደግሞ ብዙ ይወልዳሉ ይላል፣ ምክንያቱም አልተለኩምና እሽግ ናቸው ደፈን ናቸውና። ሌላው ደግሞ እንደገና ደግሞ ሸርም ብዙ አያቁም ከዚህ በፊት ትዳር ዓለም አላወቁም ይላል። ሌላው ደግሞ እንደገና ምንድነው ትንሽም ከሰጣቸው ደስተኛ ይሆናሉ። ሌላ ደግሞ ይሞቃሉ ይላሉ። ነብዩ ምንም አላስቀሩም በእስላም ማለት በተከለ
ስለዚህ እንግዲህ አደራ አንቺም ደግሞ እንደዛ ወጣቱን ይሄው ሸባቡን የተጠማውን የተናፈቀውን አግቢ። ይሄን ደስታ ለአንቺም ነው ብቻ የሱን አይደለም። ብዙ ጊዜ ወንዶች ሲናገሩ ሴቶች የተበደሉ ይመስላቸዋል። ስለዚህ ወንዱም ለሴት እንደዛ ነው። ያኒ ሆነ ሊባሱን ለኩም ወአንቱም ሊባሱን ለሁን። እናንተም ሴቶች ለወንዶች ሊባስ ናችሁ፣ እነሱም ለእናንተ ምንድን ናቸው? ሊባስ ናቸው ይላል። ስለዚህ እንግዲህ ያው ሊባስ ናት ሚስትን አግብታ ሊባስ ነው እስላም ያስቀምጣል። ስለዚህ ሌላው ደግሞ ትዳር የተመሰረተበት ምክንያት ይላሉ ዓሊሞቹ ለምንድነው ቢባል ወአለም አና ሻህወተል ጂማ ሱልጠት ሊአምረይን ይላሉ። የግንኙነት ማለት ነው ሻህዋ ፍላጎት በሰዎች አላህ የለቀቀው ለሁለት ነገር ነው ይላሉ። አንደኛው ምንድነው? ሊበቃኢ ነስል የሰው ዝርያ እንዳይቋረጥ አላህ የሚፈልቀው ኮታል አለ ከሰው ልጅ ማለት ነው። ያ እስኪከለቅ ድረስ ማለት ነው። ፍላጎት ባይኖር ተቃራኒ ጾታ ወንዱ ሴት ሴትን ወንድ ባይፈልግ መወለድ የሚባል ነገር ድራሽ ይጠፋ ነበር። እቺ ምድረ በዳ ይሆን ነበር። ጂን ነው ምን ነው የሚሰፍርባት? ጂን ብቻ ይሰፍርባት ነበር። የጂን ብቻ ይሆን ነበር። ሁለተኛ ደግሞ ሊቂሰ ቢሂ ايش لذة الآخرة የአኺራውን ደስታ ማለት ነው ሊለካበት ይላል። لأن ما لم يذق جنسه لم يعزم إليه شوقه ይላሉ ዓሊሞቹ። አይነቱ ያልተቀመሰ ነገር ወደዛ መናፈቁ አናሳ ነው ይላል። የዱንያ ሴትን ጣዕሙ ማለት ነው ለዛ ፍቅር ያላየ ሰው ለሁረል እንዴት ነው ያብዳል እንዴ? ለሁረል ይናፈቃል ይቋምጣል እንዴ? አይቋምጥም። ያላዩት አይናፍቅም፣ ያልቀመሱት አይጣፍጥም ነው አይደለ? ስለዚህ እንግዲህ የዱንያውን ሴት ማንነት ካወቀ ሌላው ደግሞ በዱንያ ገባሃት ሚስት ባንተ ኒካ ላይ ከሞታችሁ የውመል ቂያማ ኢና እንሻአናሁነ ኢንሻአ ፈጀዐልናሁነ አብካራ ኡሩበን አትራባ እንደ ዱንያ አይኗ የፈጠጠ ጥርሷ የገጠጠ ወገቧ የጎበጠ ሳይሆን ልዩ ሽክ አለችው ውብ ሸጋ ቆንጆ ሆና ቢክራ ሆና ኡሩበን አትራባ እድሜ ተመጣጣኝ ሆና ሁሌም ቢክርና እንደ ዱንያ አመመኝ ምናምን ጣጣ ፈንጣጣ ሰይብ ሆነች የለም። እንዲህ አይነት ኒዕማ አለ በጀነት። ኢስላም ስንት ኸይር ነው ያለው። አቦ አላህ ይወፍቀን እስልምናን በረካ ያኪ ወላሂ ሁጃ ቆሞባቸዋል፣ ኒዕማ ሰጥቷቸዋል። ይሄንን ስራ ላይ ካላዋላችሁ ወላሂ ትልቅ በላ ነው የሚጠብቀን ማለት። ስለዚህ በቤተሰባዊ ሐቅን ጠብቅ፣ የሰው ንብረት አትንኩ፣ ሰውን አትዝለፉ፣ ሰውን ደግሞ አትጠርጥሩ፣ ሰውን አትመቃኙ፣ በጓደኞቻችሁ አትኩሩ፣ ቃላችሁን አታፍርሱ፣ አደሬታን አትክዱ፣ ወላጆቻችሁን አክብሩ፣ ጎረቤቶቻችሁን አክብሩ። ሌላው ደግሞ አትኮርጁ። በትምህርት ላይ መኮረጅ እንደ እስላም ሐራም ነው ይላል። ኮርጃ በዚህ ተቀጥረ ስራ ምታገኝ ገንዘብ ምታገኝ እንደሆነ ይሄ ገንዘብ ባህራም መጣ ነው። ለቀውሊ ነብዩ ሰለላሁ ዐለይሂ ወሰለም ማን ገሸና ፈለይሰ ሚና። ትዳር ከያዘ ደግሞ ባለቤትን ወዳ አክብረ መያዝ አለብህ። አንዳንዱ ያገባን ለሶስት ቀን ይቆይና ይፈታታል። በቃ ምንም ደንታ ቢስ ነው ለትዳር። እንዲህ አይነት መሆን የለበትም። ባለቤትን ከአባቷ ከእናቷ ተገንጥላ ተለይታ መታለች አንተም ቢላ ማለት አንተም እንደዛ ልትጨነቅላት ይገባል። ጎበዝ ወንድ ማለት ለሚስቱ ጥሩ የሆነ ነው ነብዩም እንደተናገሩት ማለት ነው። ስለዚህ ከጎረቤት ጋር ከጓደኞች ጋር ከታላቆች ጋር ዓሊሞችን ሽማግሌዎችን ወላጆችን ማክበር አለብህ። እነዚህን ካከበርክ አላህ ያከብርሃል። ዱዓ አድርግ፣ ሰላተል ሲገድ፣ ሱና ሲገድ፣ ዱዓን ሲገድ፣ ኢልም ቅራ። ደግሞ ኢልም ከሌለ ህይወት ሁሉ የሚሰሙት ኢልም እኮ ነው። ሁሉ ኢልም ነው። ኢልም ከሌለ ከሊማ መናገር አይቻልም። ኢልም ደግሞ ጀነራሊ ነው። ኢልም ደግሞ ለዓለም ይሆናል። ኢልም ለባለስልጣን ያስፈልጋል። ኢልም ለወጣት ያስፈልጋል። ኢልም ለሀብታም ያስፈልጋል። ኢልም ለሙጃሂድ ያስፈልጋል። ኢልም ለሴት ያስፈልጋል። ኢልም ለትዳር ያስፈልጋል። ኢልም ለሰርግ ያስፈልጋል። ኢልም ለሰርግ ያኒ ለለቅሶ ያስፈልጋል። ኢልም ለደስታ ያስፈልጋል። ኢልም ለአኺራ ያስፈልጋል። ኢልም ለዱንያ ያስፈልጋል። ኢልም ለፍርድ ያስፈልጋል። ኢልም ለፍትህ ያስፈልጋል። ኢልም ለነጃት ያስፈልጋል። ያ አላህ አላሁ አክበር አላሁ አክበር። ስለዚህ የዕልሙ ዘመን አሁን ነው። የትዳሩ ዘመን አሁን ነው። የዳዕዋው ዘመን አሁን ነው። የትምህርቱ ዘመን አሁን ነው። የማለትም ያኒ የመነገዱ ዘመን አሁን ነው። ወቅቱ ነውና በዚህ ጊዜ ካልተጠቀም ጊዜ ተጠቀም በጊዜ ካልተጠቀም ከጊዜው ይሆናል። የባለ ጊዜ የሚባል ተረት አለ። هذا وبالله التوفيق والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. فإن أصبت فمن الله وتوفيقه وإن أخطأت فمن نفسي والشيطان والله ورسوله منه بريئان. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه.
ولا تجعلنا متلسين علينا فنذل. اللهم لا تحرمنا خير ما عندك بسوء ما عندنا. اللهم نسألك خير ما عندك وافد علينا من فضلك وانشر علينا من رحمتك وبركاتك ورزقك يا أرحم الراحمين. اللهم أغثنا اللهم أغثنا اللهم أغثنا اللهم أغثنا غيثا مغيثا هنيئا مريئا سحا طبقا مجللا دائما إلى يوم الدين يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم. اللهم اغفر لنا ولآبائنا ولأمهاتنا ولإخواننا ولجميع المسلمين والمسلمات والمؤمنين والمؤمنات الأحياء من الأموات. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم تقبل أعمالنا وأجب دعاءنا. اللهم ارزقنا حلاوة الإيمان والقرآن والصلاة والذكر يا أرحم الراحمين. اللهم انفع بنا العباد وافتح بنا البلاد واقطع بنا الفساد يا أرحم الراحمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. والله أعلم والله أعلم والله أعلم.